ስሜ ተሾመ ተፈራ ወልደጻድቅ ይባላል። የተሽከርካሪ ብቃት ማረጋገጥ ፈቃድ ቡድን መሪ ነኝ። በተሽከርካሪ ዘርፍ ላይ አገልግሎት የሚጠይቁ ብዙ ተገልጋዮች አሉ። እኛ የምንሰጣቸው አገልግሎቶች ምንድናቸው? እኛ የማንሰጣቸው አገልግሎቶች ምንድናቸው? ምክንያቱም ተገልጋዩ አገልግሎቱን በሰዓቱ ማግኘት እንዲገባው ወይም አድሬስ መደረግ ያለበት ቦታ የት ነው የሚለውን እንዲያውቅ ተቋሙ በተሰጠው ስልጣንና ተግባር ኃላፊነት ውስጥ አንዱ አግባብነት ባለው ሕግ መሰረት ተሽከርካሪን ይመዘግባል፣ የስም ዝውውር ያደርጋል፣ ዕዳና እገዳ ስረዛ አገልግሎት ይሰጣል ማለት ነው። በዚህ ውስጥ ወደ ተቋማችን የሚመዘገበው ተሽከርካሪ ያው ግራመሪ ያለው ተሽከርካሪ መሆኑ ይታወቃል። አዲስም ተሽከርካሪ ሆነ ያገለገለ ተሽከርካሪ የመዝገባ አገልግሎት እንሰጣለን ማለት ነው። አዲስ ተሽከርካሪ ማለት ምን ማለት ነው ስንል ወደ ሀገር ውስጥ ከመግባቱ በፊት በሌላ ሀገር ተመዝግቦ አገልግሎት ያልሰጠ ማለት ነው። ያገለገለ ተሽከርካሪ ማለት ደግሞ ወደ ሀገር ውስጥ ከመግባቱ በፊት በሌላ ሀገር ተመዝግቦ አገልግሎት ሲሰጥ ቆይቶ ወደ ሀገር ውስጥ የገባ ተሽከርካሪዎች ናቸው ማለት ነው። በዚሁ መሰረት ቀላል ተሽከርካሪ የምንላቸው አሉ፣ መካከለኛ ተሽከርካሪ፣ ከባድ ተሽከርካሪ፣ ልዩ ተንቀሳቃሽ የምንላቸው አሉ ማለት ነው። ቀላል ተሽከርካሪ ስንል ምን ማለታችን ነው? ቀላል ተሽከርካሪ የሚያካትተው የግል አውቶሞቢል፣ ሞተር ሳይክል፣ ትራይ ሳይክል ጠቅላላ ክብደታቸው እስከ 3500 ኪሎ ግራም የሚደርሱትን በሙሉ ያካትታል ማለት ነው። መካከለኛ ተሽከርካሪ የምንላቸው ደግሞ ጠቅላላ ክብደታቸው ከ3500 እስከ 7500 ኪሎ ግራም የሚደርሱትን ያካትታል። ከባድ ተሽከርካሪ ማለት ባለሞተር ተሳቢ፣ ከባድ ካሚዮን፣ ግማሽ ካሚዮን፣ የእርሻ መሳሪያ ሆኖ ጠቅላላ ክብደታቸው ከ7500 ኪሎ ግራም በላይ የሆኑትን የሚያካትት ይሆናል። ልዩ ተንቀሳቃሽ ማለት ለእርሻ ስራ፣ ለአትክልት፣ ለከብት፣ ለመንገድ፣ ለህንፃ ቁፋሮ፣ ለማንኛውም ተመሳሳይ ስራ የተሰራ ባለሞተር ተሽከርካሪ መሆናቸውን በመመሪያው ላይ የተቀመጠ ነው ማለት ነው። በዚሁ መመሪያ ላይ በመመሪያ 19/2010 ለእያንዳንዱ ተሽከርካሪ አክስል አለው። የአክስል የመሸከም አቅም ደግሞ የተቀመጠ ነው። አክስል ማለት ተሽከርካሪውን የሚይዘው ማለት ነው። ስለዚህ መጀመሪያ አክስል ማለት ምን ማለት ነው እንደ ቴክኒክ ሲገለጽ በተሽከርካሪ ስፋት ላይ ቀጣይነት ያለው ወይም የሌለው ዘንግ ነው ማለት ነው። የአክስል ክብደት የምንለው ምንድን ነው? በማንኛውም አክስል ላይ ያሉ የሁሉም ጎማዎች አጠቃላይ ክብደት ድምር ነው። በዚህ አንጻር የመሪ አክስል አለ። የመሪ አክስል የሚሰጠው የራሱ የሆነ 80 ኩንታል የማይበልጥ ነው። ነጠላ ጎማ ያለው አክስል ደግሞ እሱም ከ80 ኩንታል የማይበልጥ፣ ጥንድ ጎማዎች ደግሞ ጥንድ ድርብ ጎማ ያላቸው አሉ። መኪና ላይ ከኋላ እነዚህ ፓወሮች አይታችሁ ከሆነ ሁለት ጎማ ያላቸው አሉ። እነሱ ደግሞ ከ100 ኩንታል እንዳይበልጥ ተደርጎ የጭነት ልክ መመሪያው ላይ በአንቀጽ 38 ተቀምጠዋል ማለት ነው። ለምሳሌ በዚህ ላይ ከፊት አንድ የመሪ አክስል አንድ የኋላ እና ከፊት ከኋላ ነጠላ ጎማ ያለው ተሽከርካሪ ቢኖር ጠቅላላ ክብደት የሚሰጠው 160 ኩንታል በላይ ከዚያ በላይ እንዲሆን አይፈቀድም። ተሳቢ ማለት ምን ማለት ነው? ተሳቢ ምንድነው? በራሱ ሞተር የሌለው በሌላ ባለ ሞተር ተሽከርካሪ የሚጎተት እንደማለት ነው። ግማሽ ተሳቢስ ማለት ምን ማለት ነው? ግማሽ ተሳቢ ማለት ለጭነት ማመላለሻ የሚያገለግልና በሌላ ባለ ሞተር ተሽከርካሪ የሚሳብ የፊት አክስል የሌለው ሆኖ ቢያንስ 15% የተሽከርካሪውም ሆነ የጭነቱ ክብደት በጎታቹ ተሽከርካሪ ላይ የሚያርፍ ሆኖ ይሰራ። ይሄንን የሚጎትተው ደግሞ ፓወር ወይም ሳቢ ወይም ጎታች ይባላል ማለት ነው። ባለሞተር ተሽከርካሪ ነው ማለት ነው። ማንኛውም ባለሞተር ተሽከርካሪ ተሳቢ፣ ግማሽ ተሳቢ ጭነት ቢኖረውም ባይኖረውም ጠቅላላ የጎን ስፋት ከኋላ ከቀኝ ወደ ግራ ወይም በተቃራኒው ከግራ ወደ ቀኝ ሲለካ 2.5 ሜትር መብለጥ የለበትም ይላል መመሪያችን። ማንኛውም ባለሞተር ተሽከርካሪ ጭነት ቢጭንም ባይጭንም ጠቅላላ ከፍታው ከመሬት ያለው ከፍታ 4.2 መሆን አለበት ማለት ነው። ለመደበኛ ሰሚ ትሬለሮች ርዝመታቸው ጠቅላላ ርዝመት እስከ 12 ሜትር ነው መመሪያችን የሚፈቅደው። ተሳቢ ላላቸው ለተጣመሩ መኪኖች ደግሞ እስከ 18 ሜትር ድረስ ነው ማለት ነው በመመሪያችን ላይ እኛ የምንመዘግበው። እነዚህ ጠቅላላ በተሽከርካሪ ዘርፍ ስር ምዝገባ የምንሰጣቸው ናቸው ማለት ነው። ወደ ተገልጋይ ወደ ተቋማችን መጥቶ በዚህ ዙሪያ አገልግሎት ሲጠይቅ ምላሽ እንሰጣለን ማለት ነው። ከዚህ ውጪ ለሆኑ ግን የተለያዩ ተገልጋዮች ወደኛ እየመጡ አገልግሎት ይሰጠኝ ጥያቄዎችን ያቀርባሉ። ለምሳሌ በሰዓት ከ20 ኪሎ ሜትር በታች የሚንቀሳቀሱ ተሽከርካሪዎች በእኛ ምዝገባ የማይሰጣቸው መሆኑን፣ ለምሳሌ እነሱ እነ ሎደር፣ ዶዘር የመሳሰሉት ማለት ነው። መመሪያ 19 አንቀጽ 37 ላይ ከተቀመጠው ቅድም ከገለጽኳቸው እነዚህ ከፍታቸው 4.2 ጎን ስፋት 2.5 ካልኳቸው ከስታንዳርድ በላይ የሆኑ ተሽከርካሪዎች ደግሞ ሲቀርቡ በልዩ ሁኔታ በትራንስፖርትና ሎጂስቲክስ ሚኒስቴር የሚስተናገዱ መሆኑን፣ የኦፕሬተር ፍቃድ ማረጋገጫ መጥተው የሚጠይቁ አሉ እኛ ጋር ሊሰጠን የሚሉ እሱም የሚሰጠው በትራንስፖርትና ሎጂስቲክስ ሚኒስቴር ወይም በክልል ትራንስፖርት ቢሮዎች የሚሰጥ መሆኑን፣ የተሽከርካሪ መስታወት ተለጣፊ ስቲከር ቆዳ ህመም ላለባቸው፣ የአይን ችግር ላለባቸው ወይም ለባለስልጣናት የመሳሰሉትን የሚሰጠው እሱም በትራንስፖርትና ሎጂስቲክስ ሚኒስቴር ወይም በክልል ትራንስፖርት ቢሮዎች የሚሰጥ መሆኑን፣ የተሽከርካሪ ብቃት ማረጋገጫ ማለት መንቀሳቀሻ ፈቃድ በትራፊክ ማኔጅመንት ባለስልጣን የሚሰጥ መሆኑን እስካሁን
ያልተፈቱ እንዲሁም ጥያቄ እየተጠየቀ እኛም ለትራንስፖርትና ሎጂስቲክስ ሚኒስቴር ያሳወቅናቸው እንደ ኪንካፕ ሲንግል ጋቢና የጭነት ልክ እኛ በዚህ የምንሰጠው አሁን እኛ ጋር 1 ሰውና 10 ኩንታል ነው። እነሱ የኋላ ወንበር ላይ የሰው ልክ ጭነት ልክ 4 ሰው ይሰጠን የሚል ጥያቄ ስለሚያቀርቡ ይሄ እንደ ሀገር የሚፈታ ስለሆነ በትራንስፖርትና ሎጂስቲክስ ሚኒስቴር የሚታይ ናቸው ማለት ነው። በአዋጅ ስልጣን የተሰጣቸው አካላት በሚጽፉ ደብዳቤ መሰረት በአዋጅ ተሽኛ የምንሰጣቸው የታክሲ አገልግሎት በትራንስፖርት ልሰማራ ብሎ ሲል የባጃጅ የሞተር ሳይክል ከትራንስፖርት ቢሮ በሚጻፈው መሰረት ምዝገባ የምናደርግ መሆኑን ተገልጋዮች አውቀው እነዚህን የጠቀስናቸውን በእኛ የሚሰጡትን አውቀው ወደ እኛ መቅረብ አለባቸው፣ መረጃዎችን አሟልተው በእኛ የማይሰጡትን ደግሞ ወደሚመለከተው ክፍል መሄድ እንዳለባቸው ለዛሬ ይህንን ማብራሪያ ለመስጠት ነው በተሽከርካሪ ምዝገባ